ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን ፕሉራል ናውንስ እንዴት ሜክ እንደምናደርግ ስሞችን በአፋን ኦሮሞ እንዴት እንደምናበዛ ባለፈው ኦታ የሚለውን አይተን ነበር። ዛሬ ሌ የሚለውን እንመልከት። ይሄኛውም እንደዚሁ ብዙ ጊዜ የምንጠቀምበት ነው። ሉኩ ዶሮ ማለት ነው። ሉኩሌ ዶሮዎች ይሆናል። መቃ ስም ማለት ነው። መቃሌ ስሞች ይሆናል። ጋፊ ጥያቄ ማለት ነው። ጋፊሌ ጥያቄዎች ይሆናል። ሲምቢሮ ወፍ ማለት ነው። ሲምቢሮሌ ሲሆን ሌ ወፎች ወይም አዋፍ። ቁቤ ፊደል ማለት ነው። ቁቤሌ ሲሆን ፊደላት ይሆናል። ለሚ ዜጋ ነው። ለሚሌ ሲሆን ዜጎች። ሜሻ ቁሳቁስ እቃ ማለት ነው። ሜሻሌ ሲሆን ቁሳቁሶች። ረጋ ማስረጃ ማለት ነው። ረጋሌ ማስረጃዎች ይሆናል። ጠጋ ድንጋይ ማለት ነው። ጠጋሌ ድንጋዮች ይሆናል ማለት ነው። ኢልማ ልጅ ማለት ነው። ኢልሞሌ ያው ልጆች ለወንድ ነው። ቃማ አካል ማለት ነው። ቃሞሌ አካላት ይሆናል ማለት ነው።